ሰላም እንዴት ናችሁ? ዮሐንስ ነኝ። ኤምኤምሲ ባካፕ ለማድረግ ነው። ከዚህ ላይ ኮኔክት እንለዋለን። ከዛ በኋላ ኪዋ ከዛም ፓወር እንሰጠዋለን። ፓወር ስትል ከዛ በኋላ እንደዚህ ኮንሶላችንን ኤምቲ ምናምን ብሎ ይቀበላል። ሪከቨሪ ለማድረግም እችኛው ወይ ኤምቲ ወይ ማስተር ወይ ኮንሶል ብሎ ማምጣት አለበት። አሁን ማስተር ላይ እናደርገዋለን። ከዛ በኋላ እዚህ ጋር ኤምኤምሲ2 ዩኤስቢ ነው የሚለው። በነገራችን ላይ ሪስቶር ለማድረግ ይሄን ነው የምትጠቀሙት። ፋይሉ ግን ሙሉ መሆኑን ማረጋገጥ አለባችሁ፣ አለበለዚያ ሊዘጋባችሁ ይችላል። ኤምኤምሲ2 ዩኤስቢ። ከዛ በኋላ 4G ከሆነ 4G፣ ኤጂ ከሆነ ደግሞ ኤጂ አይታችሁ ወዛን 4G ላይ አሁን ይሄ 4G ስለሆነ 4G እናደርገዋለን። እዛ በኋላ አያችሁ ያለ ራን እያደረገ ነው ማለት ነው። አሁን ፋይሉን አያችሁ እዚህ ጋር አያችሁ ኤምኤምሲውን ወደ ፍላሽ እየወሰደው ነው ማለት ነው። ያው ራይት እያደረገው ነው አያችሁ ያለ ፋይል ኤምኤምሲቢን ፋውንድ ብሎ እንደዚህ ወደ ፍላሽ ይገለብጣል። ከዛ በኋላ ትጠብቃላችሁ፣ በደንብ እስኪጨርስ መጠበቅ አለባችሁ። እዛ በኋላ 100 ብሎ ይቆማል። ትንሽ የሆነ ሰከንዶች ይወስዳል እስኪጨርስ። እንደዚህ ከጠበቃችሁት በኋላ እንደዚህ ትጠብቃላችሁ። በነገራችን ላይ እስከዛ የመጣ የሆነ ዲቫይስ አለ። የመኪና ኦንቦርድ ቻርጀር መጥቷልና አዝዴጋ። በነገራችን ላይ ማሰራት የምትፈልጉ ባለሙያዎች አስደንጋ ወይ ደግሞ የመኪና ባለ ንብረቶች እንደዚህ የመኪናችሁ ቻርጀር ሲበላሽ እየመጣችሁ በቀላሉ ማሰራት ትችላላችሁ። የኢቪ መኪና ማለት ነው፣ ኤሌክትሪክ መኪኖች በቀላሉ መሰራት ይችላሉና አትጣሉ፣ ይሰራል። አስደንቅ ኤሌክትሮኒክስ ጋር ከመጣችሁ ታገኛላችሁ። ስልክ ደግሞ አስቀምጥላችኋለሁ ከታች። ማንኛውም ወደ ባካፓችን እኛ እንመለስ። በነገራችን ላይ ለማሳየት ብለን ነው እንደዚህ እንትን ያልነው እንጂ ሳይፈታ በቀላሉ እንደዚህ ባካፕ ማድረግ እንችላለን ማለት ነው። እያችሁ ራን እያደረገ ነው እዛ ጋር። ከዛን 100 ብሎ ከጨረሰ በኋላ አንዴ ሶኬቱን ትነቅላላችሁ። ሶኬት ነቀልኩ። ከዛ በኋላ ፍላሻችሁን በቀላሉ መንቀል፣ ከዛም ኮምፒውተሩ ላይ መሰካት። አንዴ ቆይ መብራት መልስ ደውል አንዴ። ከዛ በኋላ አሁን ለቴስት ስለሆነ ባዶ ፍላሽ ነበረ አያችሁ ያለ ቡቷን ቡቱ ብሎ ያስቀምጥላችኋል። እንደዚህ ቡቷን ቡቱ ብሎ ያስቀምጥላችኋል። ይሄን ሴቭ አድርጋችሁ ማስቀመጥ ትችላላችሁ። መልሳችሁ ለሌላ ለተበላሸ እንትን ቦርድ መጠቀም ትችላላችሁ ማለት ነው። ይሄን ፍላሽ ሴቭ አድርጋችሁ ሙሉ ስታክ ለሚያደርጉት ምን ለሚያደርጉት መጠቀም ትችላላችሁ ማለት ነው። ይሄንን ራሱ ሳይፈታ ሪስቶር ማድረግ ትችላላችሁ ማለት ነው። ግን በሞዴሉ በምናምን ሴቭ አድርጉት። ይሄንን ነው የምትጠቀሙት። ባዶ የነበረው ፍላሽ አሁን ያው ፋይል ሆኖበታል ማለት ነው። ይሄንን ሪስቶር ለማድረግም ሌላ አሁን ለምሳሌ ኤምኤምሲ ብቻ የሚገኙ ፋይሎች ካሉ እንደዚህ ሪኔም ታደርጋላችሁ። ሪኔሙ እንደዚህ ነው የምትጠቀሙት። ሪኔሙ ታስተካክላላችሁ ማለት ነው። ካስተካከላችሁ በኋላ ወጣችሁ እዚህ ጋር ሪስቶር የምትላለች እዛው ሪስቶር አድርጋችሁ የሞቶን ቦርድ ማስነሳት ትችላላችሁ በቀላሉ። ኤምኤምሲ ባካፕ አረገን ፍላሽ አረገን ማለት ነው። እና አዝዴ ምን ትላለህ? ለማንኛውም እንዳያችሁት ነው። እስቲ አዝዴ ደግሞ ሀሳብ ይስጥበትና ያው ከዚህ በፊትም በሌላ ቪዲዮ ላይ ገልጬላችሁ ነበረ። የዮሐንስ ሶፍትዌር ሪካቨሪ ቱሎች ጥቅማቸውን ለብዙዎች ቴክኒሻኖች የሚያስቸግሩ የነበሩ የሶፍትዌር ስራዎችን እንደሚያቀልል ከዚህ በፊት ተናግሬያለሁ። አሁን ደግሞ ትልቁ ችግር እንግዲህ ታውቃላችሁ ኤምኤምሲ ፋይል ዳውንሎድ አድርጎ መጫን፣ ያው ቴስት ፖይንት ፈልጎ በይዶ ሌሎች ብዙ ፕሮሰስ የነበሩትን በቀላሉ የዮሐንስ ሪካቨሪ ቱል ላይ ተጠቃሎ የመጣ ስለሆነ እሱን በተጠቀሙ በጣም ተመችቶኛል። እናንተም እንደዚያቻችሁ እርግጠኛ ነኝ። እናመሰግናለን። ሰምታችኋል እንግዲህ ሳይፈታ በቀላሉ ባካፕ አድርገናል፣ ሪስቶርም አድርገናል። ፋይሎችን ከቻይኖች ከምናምን ከምንጠብቅ ይልቅ ባለው ነገር እያየን ምንሰራበት ይሆናልና አመሰግናለሁ። ተባረኩ። ጋድ ብሌስ ዩ